ይሄ ሰውዬ ሚስቱን ያውቃታል ወይስ አያውቃትም የሚለውን ጥያቄዎች ስለኔ እጠይቀዋለሁ እና የሚመልሰውን መልስ እንሰማለን። መልስ ካገኘ እሺ እህቱን ሚስቱን ያውቃታል። እሺ እህቱን ጭራሽ መመለስ አበዛ። ሰብን ነው እና ፌር አለ ከባሌ በጣም የምወደው ነገር ምንድን ነው? በጣም ያመልስ ይለፈኝ። ሰላም የዩቲዩብ ቻናል ቤተሰቦቻችን እንዴት ናችሁ? እኛ በጣም ሰላም ነን አለን። ምንድን ነው ይሄ? ዛሬ ቅቤ ለቀባት ነው የፀጉሯን ጨበሬዋ። ይሄ ጨበሬ መዳን መፈወስ አለበትና ፀጉሯ ተገንጥሎ እና ዛሬ ቅቤ አቀባብ ነው ማሳያችሁ። አይደለም እየፎገራችሁ ነው። ምንድነው መሰላችሁ? ይሄ ሰውዬ ሚስቱን ያውቃታል ወይስ አያውቃትም የሚለውን ጥያቄዎች ስለኔ እጠይቀዋለሁ እና የሚመልሰውን መልስ እንሰማለን። መልስ ካገኘ እሺ እህቱን ሚስቱን ያውቃታል። እሺ እህቱን ጭራሽ የመርሳት በሽታ ይዞታል ተባለ እንዴ? ምንድነው? ካልመለሰ ይዤ አደፍቀዋለሁ ማለት ነው። እና እዚህ ውስጥ ምን እንደማደርግ ታውቃላችሁ? በረዶ ሞልቼበት ከዛ ውሃ አረጋለሁ። ኢንስታግራም ላይ የካፕሎች ሲጠያየቁ ስላየሁኝ ነው እና በጣም ፈን ነው። እና ቅቤ ምናምን ነገር ትቀባኛለህ ብላ ይሄንን አስተካከለች። እና ተከተል በደንብ ነው። እንደውም የነሱ ላይ ውሃ ብቻ ነው ያየሁት። እኔ ደግሞ በረዶ በደንብ ጨምርበታለሁ። በሚቀጥለው ደግሞ የኔ ጥያቄና መልስ ነው ማለት ነው። እና ታዲያ ጥያቄና መልስ ከሆነ እኔም ለኔ ጥያቄ አዘጋጅተሻል ወይስ እኔም ላዘጋጅ? ጥያቄ ለአንተ አዘጋጅቻለሁ። አዘጋጅተሻል? አዎ። እኔም ላዘጋጀሽ ጥያቄ ታዲያ ሳላዘጋጅ ነው ወይስ ዝም ብለሽ ከአይምሮሽ ነው የምትጠይቂኝ? ጽፈሽ አዘጋጅተሻል? የተወሰነ አዘጋጅተሻል? አዎ፣ ግን ካላወቅክ የመጨረሻ ስለሚያናደኝ ማለት ነው በደንብ አድርጌ ነው ማደፍቅ እና አንተ ደግሞ በሚቀጥለው ለእኔ ታዘጋጅና እኔን ትጠይቀኛለህ። አሁን ግን ያንተ ብቻ ነው። ኦ ማይ ሎርድ ጉዴ ፈላ። እንግዲህ በጣም አሪፍ ሀሳብ። ፀጉሬን ላበጥር ቁጭ ብዬ አየሁኝ ይሄን ነገርና ማድረግ አለብኝ። ጋይሶች እንግዲህ አዘራችሁ እንድታበሩኛላችሁ በተወሰነ የምታውቃት አላችሁ አይደለ? ስለዚህ ትተባበሩኛላችሁ። በረዶ እኔ ደግሞ ታያለሽ ፍሪጅ ነው ማሳድረው። በረዶ ውስጥ ላለመግባት በትክክል ጥያቄዎቹን ለመመለስ ሞክር። እሺ፣ ስንት ጥያቄ ነው የምትጠይቂኝ? ሊጨመርም ይችላል። 6 እንዴ ሙሉ ላይፍህን ኦልሞስት ስለምታውቃት ሴትዮ እኮ ነው የምትጠየቀው። ባትመልስ ዋል ላዛራባት ምፈራ መስሎሻል? እስቲ እናያለን። በረዶ ነው ምን ችግር አለ? እሳት ውስጥ ያለ የምገባው። እሺ፣ የሚስቶች ጥያቄ ለባሎች። እሺ፣ ሙሉ ስሜ እስከ ቅድመ አያት ይጥራ። ካሩ አዱኛ ካሳ ወየሳ። ወየሳ ኤገሬ ራመቶ። የሴሌብሪቲ ክራሽ ማን ነው? ሴሌብሪቲ ክራሽ የለሽም። ሴሌብሪቲ ማን አባቱ የለሽም። እኔ ነኝ ከሆንኩም ካለም እኔ ነኝ። ስለዚህ የለሽም። ጉረኛ። በጣም ያበሳጨኝ ማን ነው? እራስሽ ተመልሰሽ። እሺ፣ ፀጉሬን ማድረግ ደስ የሚለኝ ምንድን ነው? ጨበሬ ፍሪዝን ጨምርበሬ ፍሪዝ። ኧረ ፍሪዜም ግራ የገባው ፍሪዝ ነው እና በጨበሬ ያሸንፋል። እሺ፣ ምንም ነገር እኮ ሀቅ ነው እንዴ! ኧረ የፍሪዝ ሌላ ስሙ ጨበሬ ነው። ስለዚህ ካንተ በጣም የሚያናደኝ የምጠላው ባህሪ ምንድን ነው? እንዴ ምንም ጥሩ ነገር የለም ከኔ
ምጠላው ባህሪክ ምንድን ነው? ተናገር። ካልተናገር ከአሁንም ጋር አስታውስ። ሁሌ የሚያጨቃጭቀን በብዛት የሚያጨቃጭቀን በጣም የሚያናደኝ ድር የሚያደርገኝ ባህሪክ ምንድን ነው? ወይኔ እኔ አናዳለሁ እንዴ? አናድሽ አውቃለሁ። መግባት ፈልጋል። ተመችቷል መሰለኝ። አናድጄሽ አላውቅም። በይ በእናትሽ ንገረኝ። እሺ መለስ አቃተኝ ማለት ብዙ ነገሮች ስላሉ ማናድሽ ብዙ እንጀራ ስጋግር ማታስጋግረኝ ነገር እና ቡና ሳፈላ ቁጭ ብዬ እኔ ወደዚህ ካልመጣሽ የምትለው ነገር ከአንተ በጣም የምወደው ምንድን ነው? ሁሉ ነገሬ ነው። ዋት እሺ ማንነት እኮ ሁሉ ነገር ውስጥ አለ። ሁሉ ነገር ውስጥ አለ ማለት። ከካርቱን ፊልም የምወደው ምንድን ነው? ላየን ኪንግ የምወደው ከለር ምንድን ነው? ግሬይ፣ ብላክ፣ ታን ኑድ ከለር ነው። አጠቃለን መናገር ነበረብን። እሺ በጣም ሜዲቴት የማደርግበት ነገር ምንድን ነው? ልክ እንደ ዮጋ ሜዲቴት የማደርግበት ነገር መተፋፈቅ፣ መተቃቀፍ። የድሮ ስሜ ማን ነው? ቀየርኩት ስሜ። ለምንድን ነው የቀየርሽው? ብዙ ቤዛዊቶች ስለነበሩ። እሺ የቤት ስምሽ ካሩ ነበረ? የቤት ስምሽ? ሁላችሁም የቤት ስም አላችሁ እና ካሩ። ከዛም በኋላ ቤዛዊ ደግሞ ያው የከተማ ስም ቤዛ፣ ቤቲ ምናምን ሜሪ ነበር ያን ጊዜ እንዳለ ስም የሚሰጠው እንዳለ ወላጆች እንዳለ። ከዛ አንቺ ደግሞ በጣም ፕራውድ ኦፍ ሁዋያም ብለሽ እንዴት ለምንድን ነው በእንደዚያ በኦሮሚያ ሙስሊሞች ምናምን ነገር የሚታፈረው ሰው የሚሸማቀቀው ብለሽ ትምህርት ቤትም ያሉ ልጆች ያሾፋሉ፣ ክላስ ላይ ይታወቃሉ። ሁላችንም አሹፈናል፣ ተሽፎብናል ምናምን ያለ ሀቅ ነው የምታውቁት ነው። በዛ እልህ እኔ ብለሽ አዴ እንግዲህ ባሳደረብሽ ሰልፍ ኮንፊደንስ ጭምር ካሩ ብለሽ ትምህርት ቤት ሄደሽ ራስሽ አስቀየርሽ ካሩ ብለሽ ማለት ነው። እና በጣም የምወደው ስም ነው። በጣም መጀመሪያ ስለ አንቺ ስሰማ ራሱ ካሩ ሲባል ስምሽን ነበረ። ስምሽ ካሩ ስል ካሩ ሲባል ሲሰማ ካሩ ይወራ ነበር የሆነ ሰሞን ላይ ምናምን። እና ትምህርት ቤትም ያው ደብል ትወጣለች ምናምን። የሆነ ጫሜ ተማሪ ነበር ደረጃ፣ በነገራችን ላይ ደረጃ በደረጃ የምትወጣ። ከዛም በኋላ ጋይዝ ይቅርታ አድርጉልኝ እንግዲህ የውስጤ እኮ ተኮረኮረ። እንዴት ብዬ ወደኋላ ገባው እና ካሩ ስሰማው ራሱ ደነገጥኩኝ። የለም ካሩ ማናት ኢንተርቲኬ ኤኙ ብዬ ኩዌሽን ጋፈደ ኤኙ ኢንተርቲኬ ኤሳ ጅርቲ የሚለውን ነገር ማለት ነው። በዛ አጋጣሚ ኤሳ ጅርቲ የሚለውን ነገር ያስገባል። ኧረ ብገባ ራሱ እንዳለ አውላልቅ የራሱ ብገባ ደስ ይለኝ። ያ ነው እላለሁ። ለማንኛውም እውነቱን ነው መልሶታል። ትምህርት ቤት በቃ የአያቶቻችን ስም ምናምን ሲጠራ ያሳለፋችሁን ትኖራላችሁ። በጣም በቃ ይሳቀቃልና ልክ ያልተለመዱ ከተማ ውስጥ ያልተለመዱ ስሞች ምናምን ሲጠሩ ልጆች ከጎን ያሉት ምናምን ራሱ አብረን ስንቀመጥ በጣም ነው የሚሳቀቁትና እኔ አያቴ ያወጣልኝ ስም ነው ካሩ ብሎ ማለት ነው። እና ያው ካሮዬም ታውቃላችሁ፣ በአማርኛም ትርጉም አለው፣ ግን በኦሮምኛ ጥርሰ ፍንጭት ማለት ነው። ፍንጭት ነበረኝ እኔ ልክ እንደ አሜን ማለት ነው። ጠይም ጥርሰ ፍንጭት ፍንጭቷ የሚባለው ነው የሚዘፈንላት ማለት ናት። ጠይም ቆንጆ እና ከዛ በኋላ በቃ ለምንድን ነው እንደዚህ ሰው በስሙ የሚሳቀቀው? እና እኔ የቅድመ አያቶችን ስም ራሱ ራሴ ያወራለሁ ማለት ነው። እና ስም ሲጠራ በጣም ስለሚሳቀቁ የሚያለቅሱ ወላጆች አሉ እና በጣም ቡሊም ደግሞ የሚደረጋለ ቀልድ ሁሉ በቃ አንድ እንትን ነበረ ምናምን የተባለ ቀልድ ይቀለድ ነበር። እና እኔ እንደውም እንደዛ ማድረግ አለብኝ ብዬ 3ኛ ክፍል ነኝ የዛ ጊዜ እና ቀየርኩኝ ማለት ነው። ማንንም ቤት ሳልናገር
ቤት ቀይሪ እንደተባልኩ አስመስዬ ተናግሬ ቀየርኩ ማለት ነው። እናቴ ለመጀመሪያ ጊዜ ስሜ ካሩ እንደሆነ ያወቀችው ከሴክሽን አንደኛ ወጥቼ ማለት ነው። ካሩ አዱኛ ሲባል የቤት ስሜ ነው ካሩና እናቴ ግራ እየተጋባች ተነስቼ ሽልማቴን ስቀበል ለመጀመሪያ ጊዜ እናቴ ቤተሰቦቼም የሰሙት ስሜ እንደተቀየረ የዛ ጊዜ ነው ማለት ነውና ለዛ ነው። ለማንኛውም ዛሬ መድዋ ነኝ ይሆናል እና ማናችሁም ፖለቲካ ላረጋው አይደለም። ትግሬ፣ ኦሮሞ፣ አማራ፣ ጉራጌ፣ ከምባታ፣ ሁሉም ወላይታ ሁላችሁም በማንነታችሁ መኩራት አለባችሁ። ሁላችንም ደግሞ ኢትዮጵያዊ ነን። አጥብጭቡ እንጂ ልጆች ተነሱ። ተኝተዋል ልጆች እና አስጨዋቸው ነበር እውነት። እሺ የምወደው ምግብ ምንድን ነው? የምትወጂው ምግብ ሽሮ ወጥ። ሁለተኛ በተለይ እኔ የምሰራውን ሽሮ ወጥ፣ በተለይ አዲስ አበባ ደግሞ የመንገድ ላይ የሚሰራው ሽሮ ወጥ። ኧረ ውሃ ውስጥ የሚያስገባ ጥያቄ ምን ልጠይቅህ? የጫማ ቁጥሬ ስንት ነው? 6.5 መመለስ አበዛ። 7 ነው እና ፌር አይደለም እንዴ? በዚህ የቀያየርሽ እኔን ለማርፈቅ ነው አሁን ብለሽ ተነሳሽው። እኔ ሁሉን መመልስ ሰው ጀግና ነበርኩኝ። በጣም ማቀሽ ይመስል የነበረ ግን ለአንቺ ጊዜ እንትያይ ተገናኝተን አናውቅም። እሺ በጣም ጊዜ ማሳለፍ የምፈልገው ምን እያደረኩ ነው? ምስጢር የለቀምሽ ወይኔ ግን እሺ እንዲህ ሰው ማሳቀቅ ጥሩ ነው ጋይስ። እሺ በህይወቴ በጣም ማሳካት የምፈልገው 2 ነገሮች ምንድን ናቸው? 2 ነገሮች። ይሄ በጣም ቀላል ነው። ምንድን ነው? አንደኛው ህፃናት እንዳይራቡ እሱም ፕሮጀክት ነው። ያው ስቤን ከ5 ዓመት በላይ 5-6 ዓመት በላይ ስለዛ ፕሮጀክት መስራት ነው። ፕሮጀክትን ፕላን ያደፍሽ እና ምን ይሰራሽ አለ እግዚአብሔር ያሳካልሽ። አሜን። ሁለተኛው ደግሞ 2 ነው አይደል? ነው ያው 2 ነው። አንደኛውስ ስለጨምርበት ይቀር። አይ በቃ 2 አንዱን ከጠራህ አውቀሃል ማለት ነው። ሌላኛው ደግሞ ሚስጥር ነው። ነይ አሁን በዚህ ሁኔታ ዛሬ ባለፈክሽኝ ሁኔታ ባንቺ ላይ ውጤት የሚሆነው ምንድነው? በቃ አታውቂኝም። ችግሩ እኔ የማልመልሰው ምንም ነገር አይኖርም እኮ አልኩሽ እኮ በቃ እኔን አታውቂኝም አልኩሽ እኮ። ሁሉ ነገር አፕዴት አድርጌያለሁ። እንዴ ምን አይነት ጥያቄ ልጠይቅ? 2023 ላይ ሁሉ ነገር አፕዴት አድርጌያለሁ እና በቃ ኮምፕሊትሊ ነው በቃ ብዙ ነገር አዲስ ዓመት ሲመጣ በጣም ነው የተቀየርኩት። በቃ አዲስ ሰው ሆኛለሁ። ቢ ሬዲ። እስካሁን ድረስ ስለተከታተላችሁ እናመሰግናለን። በሚቀጥለው ቪዲዮ እስክንገናኝ ድረስ ይሄንን ቪዲዮ ሰብስክራይብ፣ ላይክ የሚደረገው ኮመንት፣ እሷን እንድጠይቅ የምትፈልጉት ጥያቄ ካለ በደንብ አድርጋችሁ አስቀምጡልኝ። ጥያቄው በደንብ በሰፊው ነው ጠይቁኝ። ማንመልሰውም ጥያቄ ነው። በሰፊው ነው የምንገናኘው። በቃ ታያላችሁ። በርሜል ለማዘጋጀው ውሃ እንደዚህ ምናምን መሰላችሁ፣ በእንደዚህ መሰላችሁ፣ በበርሜል ለማዘጋጀው። እስካሁን አብራችሁን ስለቆያችሁ እናመሰግናለን። አብራችሁን ስለተከታተላችሁ እናመሰግናለን። አዲስ የሆናችሁ ለቻናላችን ሰብስክራይብ በማድረግ ቤተሰባችን ሁኑ። ላይክ አድርጉ፣ ኮሜንት አድርጉ። ያበረታታናል። አዎ እና እናመሰግናለን። ቻው ባይ ባይ።